ተስፋ ያልቆረጥኩት ጌታዬ ባንተ ነው። አምናለሁ በእኔ ላይ ማዳን ድንቅ ነው። እተማመናለሁ እንደማትተወኝ ሰው የለኝም ላልኩት አምላክ ድጋፍ ሆነኝ። ሰው የለኝም ላልኩት አንተ ተስፋ ሆነኝ። በዚህም ልቦና የተነክቶ እስኪ ራስን ማጥፋት ምንድነው የሚለውን በመጽሐፍ ቅዱስ ለብዙ እህቶች ወንድሞች ብነግራቸው ይጠቅማቸዋል ብዬ ስላሰብኩ ነው። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ እህቶችና ወንድሞች እንድታደርሱልኝ በእግዚአብሔር ስም ጠይቃቸዋለሁ። በመጽሐፍ ቅዱስ ውስጥ ራሳቸውን ያጠፉ 6 የሚሆኑ ሰዎች አሉ። አንደኛው አቤሜሌክ ነው። ሁለተኛው ሳኦል ነው። ሶስተኛው የሳኦል ጋሻ ጃግሪ ወይም ጠባቂ ነው። አራተኛው አኪጦፌል የሚባል ነው። አምስተኛው ዛምሪ ይባላል። ስድስተኛው ደግሞ ይሁዳ ነው። እነዚህ 6ቱን ሰዎች ታሪካቸውን በመጽሐፍ ቅዱስ አስቀምጬላችኋለሁ። ብትመለከቱት ሁሉም ከእግዚአብሔር የራቁ ከእግዚአብሔር የተለዩ በኃጢአት የጨቀዩ ሰዎች ናቸው። ሰው ወይም በኃጢአት ቀንበር ውስጥ ሲታሰር አጋንንት ሲያስሩት ኑሮውን ሁሉንም ነገር ጨለማ ሲያደርጉበት የመጨረሻው እርምጃ በእግዚአብሔር ስልጣን መግባት ነው። አጋንንትም እንኳን እኛን የመፈተን ስልጣን ቢኖራቸው ነፍስ ከስጋችን የመለየት ስልጣን ግን በፍጹም የላቸው። ነፍስን ከስጋ የመለየት ስልጣን ያለው እግዚአብሔር አምላክ ብቻ ነው። ብዙ እህቶቻችን ወንድሞቻችን ከእግዚአብሔር ርቀው ተስፋ በመቁረጥ ውስጥ ይገኛሉ። ራስን ማጥፋት የኃጢአት ሁሉ ኃጢአት ነው። የምናጣው በዚህ ዓለም ያለውን ነገር ብቻ አይደለም፣ ዘላለማዊ ሕይወትን እናጣለን። በሞት ላይ ስልጣን ያለው እግዚአብሔርና እግዚአብሔር አምላክ ብቻ ነው። በፍጹም ቤተክርስቲያናችንም ይህን ታወግዛለች። ራሱን ላጠፋ ሰው እንኳን ፍትሐትና ጸሎት በቤተክርስቲያን እንኳን አይደረግለት። ሰማይ ቢደፋባችሁ ምድር ዝቅ ብትል በችግርና በመከራ ውስጥ ብትከበቡ በፍጹም በሕይወታችሁ ራስን ማጥፋት የሚባለው ነገር በህሊናችሁ እንዳይመጣ ዝጉበት፣ ታገሱ፣ እግዚአብሔርን ለምኑት። ቸር አዛኝ ሩህሩህ አምላክ እኮ ነው። ለእርሱ ተንበርክከን አልቅሰን ብንለምነው የማያደርግልን ነገር እንደሌለ ማመን አለብን። ተስፋችሁን በሰው ላይ አታድርጉ። ተስፋችሁን በእግዚአብሔር አምላካችሁና በእርሱ ላይ ብቻ አድርጉት። አንኳኩ ይከፈትላችኋል ያለ አምላክ ብናንኳኳ የተዘጋውን በር ይከፍትልናል። በእውነት እንደዚህ አይነት ሐሳብ ሲመጣባችሁ በጸሎት ተደፍታችሁ ተንበርክካችሁ እግዚአብሔር አምላካችሁን ለምኑት። እግዚአብሔር አምላክ ማስተዋሉን ያድለን። አሜን።